እውነትህን ነው። ምንም ሳይመስል በሰፈር ውስጥ እንቆማለን አይደል? ከዛ ማን ነው እየጨቀጨቀ ያለው? እዚህ እየደወለ የሆነ ሰው አለ ወግቼዋለሁ። ማንን ማስቆም እንዳለብን ታውቃላችሁ? ሳሚዳን ይሄንን አብቡት። በቲክቶክ ስሙ እፎይ በሚባል የምናውቀው ግለሰብ ለአንዳንድ ቃላት አጠቃቀም I just want you to use force በቃ ስትል ማየት ፈልጋለሁ። I want to see ሁለቱም እግሮች ሲሰሩ like መሪውን ምናምን ነገር ፍሪ ሲሆኑ እንትን ስትል I want to see that. I want to see how strong your leg is ሲጀመር ምን ያህል ነው ባንዴ መቆጣጠር የምትችለው? I want to see ስለዚህ ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? እንግዲህ ዛሬም እንደተለመደው አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። በእነሱን ስቃለን፣ እንጫወታለን፣ ሐሳብ አስተያየቶቻችንን ሰጣለን። እንግዲህ ቪዲዮን ከመጀመራችሁ በፊት ያው እንግዲህ ሁሌም እንደምላችሁ ላይክ አርጉኝ ፈልጌው ነው። ሰብስክራይብ ካላረጋችሁ ሰብስክራይብ ታደርጉልኛላችሁ። ሰብስክራይብ እና ላይክ ስለምታደርጉልኝ ቪዲዮዎችን በጣም እያመሰገንኩኝ ቀጥታ ወደ ቪዲዮቹ ገባለሁ። እንግዲህ አብራችሁን ቆዩ፣ የትም እንዳትሄዱ፣ እንዝናና አብረን። እያወራህ ሳታስበው የተወለድክበት አክሰንት ሲያመልጥህ ይላል። አይ ብራዘር ቅድም ቡና ገዝተሽ ነበር? ቡና እንዴ ነው ቡና? ኧረ ጸዴም ተመስገን። ስንት ነው ዋጋው ስንት ነበር? እኔ እንጃ ሞቶ ብር መሰለኝ። ዋይ ሞቶ ብር ነው የገዛው? ዋይ ሞቶ ብር ብራዘር ኖርማል ዋይ አቡና አረጋይ ዋይ አቡና አረጋይ ዋይ ተገደለኝ። አማርኛ ከባድ ነው። አማርኛ ከባድ ነው። አማራ ክልል ላይ የሚነገር አማርኛና አዲስ አበባ ላይ የሚነገር አማርኛ ራሱ ይለያያልና ከሀገር በቃ ቋንቋ እንዲህ ነው። ሞቶ አለ አደቦች ቻሌንጅ አጥተዋታል፣ ትሬንድ አድርገዋታል። እውነት ነው ይላል። ምንድን ነው እውነት? በጉጉት ሲጠበቅ የነበረው የኑሮ ውድነትና የህዝብ ጨዋታ ሊጀመር ነው። በኑሮ ውድነት በኩል ግብ ጠባቂ ላይ ነጋዴ ይገኛል። ተከላካዮቹ ቴሌ፣ መብራት ኃይልና ውሃና ፍሳሽ አሉ። አማካዮች ነዳጅ፣ ዶላር ምንዛሬ፣ ትራንስፖርትና የቤት ኪራይ ናቸው። አጥቂዎቹ ደግሞ የደም ግፊትና ግብር ሲሆኑ በህዝብ በኩል ያው ህዝብ ብቻውን ነው የሚገኘው። ዳኛው ብር ኳሷን ደሞዝን ይዘው ወደ ሜዳ ገብተዋል። ጨዋታው ተጀመረ። ህዝብ በራሱ ሜዳ ላይ ደሞዝ የተባለችውን ኳስ እየተቀባበሏት ይገኛሉ። የኑሮ ውድነት ተጫዋቾች ደሞዝን ሊቀሟት የተጠጉ ነው። የመሃል ተጫዋቹ ትራንስፖርት ጨዋታው ከመጀመሩ ከህዝብ ላይ ደሞዝን ቀምቶ ለነዳጅ አቀበለ። ነዳጅ ለዶላር ምንዛሬ፣ የዶላር ምንዛሬ ኳሷን ደሞዝን ለቤት ኪራይ አሻገረ። የቤት ኪራይ ወደ ኋላ ለቴሌ ለመብራት ኃይል ለበረኛው ነጋዴ ሰጠው። ነጋዴው ለአጥቂው ደም ግፊት በረጅሙ አሻገረ። ደም ግፊት ኳሷን ወደ ጎል አክርሮ የመታውን ኳስ የህዝብ በረኛ ሊቋቋመው አልቻለም። ጎል! ገና በ5ኛው ደቂቃ ኑሮ ውድነት ህዝብን 1-0 እየመራ ይገኛል። እንዲህ ነው አባቴ። ደሞዝ ተቀብለ 5ኛው ቀን ላይ እንደዚህ ነው ጎል የሚገባበት። አረ ሀገራችን የደረሰችበት የኑሮ ውድነት እንደዚህ ራሱ የሚገለጽ አይደለም። ብቻ እግዚአብሔር የተሻለውን ያምጣልን። የኑሮ ውድነትን የሁላ እንትኖች ህዝብ ብቻውን ማለት ነው። ስናገባ ሚስቶቻችን መስለው የሚጠብቁን የሚመስለን ይላል። ብላለች። እንዴት ነሽልኝ? ምን ሆነሽ ነው እንደዚህ ወርሽ የጠበቅሽው?
እሺ ምንድን ነው? ንፋስ ገባብኝ። ጆሮዬ ንፋስ የገባ ችግር የለም። አትሊስት ቀኑን ሙሉ ፊትሽን አታጠቢው። እንዳይበርደኝ ብዬሽ እኮ ነው። በኢየሱስ ምን ከሞት ነው እንደ ተነሳችው? በዚህ ተደፋፍናለች እኮ እንዲያምርብኝ ነው አላለች። ግን በቃ ዮኒ ማኛ እንትን የትም የማይሸጥ እኮ የት ገበያ ላይ የሌለ ልብስ ብላል። እንደውም ቆይ ኧረ እሱን ነው ጋብዛቸው። አሁን ቆይ እሱን ካገኘሁ ታመጣዋለሁ። የትም ገበያ ላይ የሌለ ልብስ ብላል። ልጸልይ ስነሳ የሚዋጋኝ አለች። መጸለይ ያለብኝ ሳሚዳን ግን እንደዛ መሳደቡ ልክ ነው? ስድብ ነው ሳሚዳ? ምን ማለት ነው ግን? ከአንቺ ከእኔ ጥቁረት አንቺ አንዳንድ ቦታ ይቀላል። ያን ሰው ይስቅ አልገባኝ። ይሄንን በርገንዲ ማኔ ልለይበት እንዴ እንደ ፎጣው ሁሌም እያደረኩ መለያ ላድርገው እንዴ ብራንዴ ላድርገው። ኧረ ጸልይ። አቤት ያዳሺ አንድ እኮ በቃ ሚሊኒየም አዳራሽ ተሞልቶ እኮ ህዝብ ቢጠብቃት ሁሉንም እኮ በሰከንድ እኮ ትግባባለች። ኧረ እሷ እኔ ምን አገባኝ ስለሷ። አቤቱ ጸሎት ነው መዝሙር ነው ያዘችው። አሁን ግን በቃ ዮኒ ማኛ ምናምን እንደዚሁ ነው በቃ። ወይኔ ዮኒ ማኛ ግን ቆንጆ ነው። ዮኒ ማኛ ቆንጆ ነው እንዴ? እኔ ምን ይመለከተኛል? እኔ አቤት ማንችሎ ምንድነው የሚፈረጥጠው? እኔ ድሮ ግን እኔ ፈረጥጥ ነበር። አሁን ግን ያስቀኛል። ሰው ያሳ ከመሮጥና ከመኮሳተር ስቴጅ እኔ አልፌያለሁ። ጌታዬ ማንችሎትን አረብስ ማም ልቦናውን እንትን በለለት። ነገ ልጸልይ እንዲሁ ቲክቶክ ላይ ስትረጠልጥ የጸሎት ሰዓት አለቀ። በቃ ምንም በቃ አይምሮአችንን እኮ በቃ የቲክቶክ ተቆጣጥሮታል እኮ እንዴ። ሞከረች አይታቻ። ስለ ያደሽ ያወራሽው ግን በቃ እውነት ነው። ከዚህ ሁሉ ውስጥ ግን ስለ ያደሽ ያወራሽው ተመችቶኛል። ኧረ የሳሚዳን ኮሜንቶች ሳምባቸው ነገ ኧረ እሱ ራሱ የተፈታ ሰው አይደል እንዴ? ወይ ጉድ! እስቲ እንቀጥል። ማንም ሰው ያልጠየቀኝን ኦፒኒየንን ልንገራችሁ። እኔ ማለት ነው you know how like በቃ ወንድነትን ቼክ የምታደርጉበት ምናምን መንገድ one of the ways I check is መኪና ሲነዳ እና ያው ሴቶች እናውቃለን ይሄ መሪ ያያያዙ ምናምን ነገር እናያለን stuff like that right yeah we've all heard that before ግን የኔ ቴስት ምንድነው ታውቃላችሁ? ማኑዋል መኪና እንዴት ነው የሚነዳው? because automatic girl እኔ መንጃ ፈቃድ የሌለኝ ልጅ እነዳለሁ። it's okay I could do it። ታው የእህቴ ልጆች ጩጮቹ የ9 ዓመት ጩጬ መንዳት ይችላል። it's okay። ማኑዋል ግን ስትነዳ ማየት ፈልጋለሁ። I don't know there is just like this ነገር አለ በቃ ቺጊሯን ሲያደርጋት ነው like automatic it's like እንደዚህ ይዛትና ስትል ትሄዳለች፣ ስትል ትቆማለች፣ ስትል በቃ ፓርክ ታደርጋለች። I'm like I don't want that እንደዚህ በቀላሉ I just want you to use force በቃ ስትል ማየት ፈልጋለሁ። I want to see ሁለቱም እግሮች ሲሰሩ ምናምን ነገር ሲሆኑ እንትን ስትል I want to see that I want to see how strong your leg is ሲጀመር
ምን ያህል ነው ባንዴ መቆጣጠር የምትችለው? I want to see ስለዚህ ይሄ unpopular opinion ሊሆን ይችላል ግን ሴቶች I want to know the ones who have boyfriends husbands ምናምን ነገር like ይሄ ነገር ኖትስ ታደርጋላችሁ because when a man is like automatic መኪና ሲነዳ like I get it like አዳዲስ መኪኖች ካልሆኑ like electric ምናምን ነገር or something በቃ ይሄ ስታተሱ ለማሳየት ከሆነ I'm like you go baby you go but I want to see you ማኑዋል ስትነዳ like ማኑዋል let me see your strength See, let me see your hands. And yes, I have gone crazy a little bit, but someone I'm happy, so leave me alone. አንቺ በቃ ያራዳ ልጅ ነሽ። ይመችሽ። ማኑዋል መኪና ማኑዋልማ ግድ ነው። አውቶማቲክማ ማንም ይነዳዋል። ማኑዋል ግድ ነው በቃ ሴቶቻችን እያያችሁ ማኑዋል መኪና ማኑዋል አንዳንድ ሰው አለ እኮ አውቶማቲክ ይዛል ማኑዋል የማይችል አለ። ግን ይገርመኛል ኢትዮጵያ ውስጥ ሆኖ መኪና ኖሮት ማኑዋል የማይችሉ ሰዎች አሉ። ግን መንጃ ፈቃድ እንግዲህ ስታወጡ አስቡት በአውቶማቲክ አማራጭ የለም። እኛ ሀገር ውስጥ መንጃ ፈቃድ ስታወጡ አውቶማቲክ አማራጭ የለም። መንጃ ፈቃዱ ቤት እስካልመጣልህ ድረስ ማለት ነው። መንጃ ፈቃዱ ቤት ሲመጣልህ ብቻ ነው አውቶማቲክ ለምደህ አውቶማቲክ ይዘህ የምትኖረው እንጂ መንጃ ፈቃድ ስትፈተን እኮ በማኑዋል እኮ ነው። እና በቃ ምክር ውሰዱ አለ። ይመችሽ ያራዳ ልጅ ይመችሽ። በቃ ተመችተሽኝ ይመችሽ። በራስ ሞዴል ምን ነው ልትለምን ነው ልል ነበር። ኢትዮጵያ ውስጥ እኮ ነው ደግሞ ሰው ቆሞ ማየት ጀመረ። ጭራሽ ሰው አበደ እንደ ግን ሰው ኧረ ከበቧት። ዝም ብላችሁ አስቡት አሁን ሰው ምን እያሰበ እንደሆነ። አበደች እንዲች ልጅ ያማታል። ምን እያሰቡ ይሆን እንግዲህ ሰው ማለት ነው። እኔ መጀመሪያ እንዲስታነጥፍ ልትለምን ነበር የመሰለኝ ሀገርም እንዲዘንጣ ልትለምን ነው እንዲራለን ነበር። አነጣጠፏ እንደዛ ይመስለው መጀመሪያ። ሰው በቃ አበደን፣ እያበደን ነው ወገን። ወይኔ መኪና ምንድን ነው ይሄ? ማለት ትናንትና ከምሽቱ 4 ሰዓት ተኩል አካባቢ ቦሌ ሩዋንዳ አካባቢ የተፈጠረ አደጋ ነው። ውስጡ አምስት ሰዎች ወዲያው ህይወቱ ጠፋ። የለም ግን መትረፍ አይበለው ምን አይነት አደጋ እንደሆነ አይታወቅም። እንደዚህ አይነት አነዳድም አለ። በዚህ ጋር የነበረችው ሴት ነበረች። በጣም ኮማ ውስጥ ገብታ ሄደችው። ከሹፌሩ ጎን የነበረችው መኪና ውስጥ መጠጥ አለ። እንደምታዩት መኪናው ከጥቅም ውጭ ሆኗል። በኢየሱስ ስም። ስለዚህ ከቤት መውጣታችን እንጂ ተመልሰን መግባታችን ሁሉ አናውቅም። በመድኃኔዓለም
መድኃኒዓለም ከእንደዚህ መጥፎ አደጋ ይሰውራል። ጠጥተው ነው አይገርምም? በስመ አብ መጠጥ አለ። ጠጥተው እየነዱ ነው ማለት ነው። በስመ አብ ወልድ ብዙ ያን ያህል ከልክ ያለፈ ሲጠጣ በቃ እንዲህ ነው የሚያደርገው። ግን በመጠኑ ቢያንስ መጠጥ አይፈቀድም ከነጭራሹ። አንድ ቢራም ቢሆን ለጠጣ ሰው መኪና መንዳት አይፈቀድም። ግን አብዛኛው ሰው ደግሞ ትንሽ እንደውም ከኖርማሉ በተለየ ትንሽ ቀመስመስ ሲያደርግ ጥንቁቅ ይሆናል። አንዳንዱ ደግሞ በቃ ልኩን ስለማያውቅ በቃ ለእንደዚህ አይነት አደጋ ይጋለጣል። ሜሲ ሮናልዶ በእግሩ ላይ ኳስ ያደረገው እግሩ ላይ ኳስ ያደረገው ሜሲ ሮናልዶ እንዴ የሜሲ ማሊያ አድርገህ ሮናልዶ ትላለህ አንተ? እንደዚህ አይነትም ሰው አለ። ኧረ በስመ አብ ሜሲና ሮናልዶ በቃ እናንተ እስቲ የማን ናቸው? እስቲ ሜሲ ሮናልዶ፣ እስቲ ይሄንን ቪዲዮ ብታዩ ሰዎች ካላችሁ ከሜሲና ከሮናልዶ እስቲ ኮሜንት አድርጉልኝ። የኔን ማወቅ የምትፈልጉ ከሆነ ኮሜንት ላይ ጠይቁኝ። አንተ ልጅ ግን የተበታለ እንዲህ የሜሲን ማሊያ አድርገህ ሮናልዶ ትላለህ። ሁለቱም ግን ይችላሉ። ሁለቱም በየራሳቸው የሚገርም ብቃት ነው ያላቸው። ግን ደግሞ አንዱ ከአንዱ መብለጥ ግድ ነው እና ሁላችንም አንዱን እናስበልጣለን። የእናንተን ጻፉልኝ፣ የኔን ደግሞ ጠይቁ። እስቲ አዲሱ ደግሞ እንትን ወይኔ እንደዚህ አይነት ቪዲዮ እንዴት ነው የምትሰሩት? በኢየሱስ ስም እንዴት ነው የሚመጣላችሁ? ኧረ ትችላላችሁ። ወይ ነብሮ ትችላላችሁ። ለማንኛውም ትጭኔ አጨብጭቤያለሁ። ንጹህ ዛሬ ጠሮብኛል። ይበላል ይሶዬ። እነዚህ አይጦች ከቤት ሊያስለቁኝ ነው እንዴ? ስልክ ይበላሉ፣ ጫማ ይበላሉ። ዛሬማ አለቃቸው እንዴ? ከቤት ሊያስለቅቁኝ ዛሬማ። ቆይ መርዝ አረገብን። ይሄና ዘግሬት ይላል። ወይ ነጽዬ መጣሽ እንዴ? አይጦቹ እኮ አስቸገሩኝ። ኧረ እባክህ ቆይ የበላብኝ ላሳይሽ። ምን አባቱ ደብቆ ነው አሁን? እቺ መደበቁ ነው። ስንት ነገር በልተን ይችላል በላ አይደና በላችሁ አይጦች። ነጽዬ ይሄኔ ነገር ቀልቤን ራሱ እኮ በልተውታል። እንደ አይጥ ግማሽ እንኳን አያስቀሩም። ሙሉን ነው የሚበሉት። ምን እንደሚሻለኝ አላውቅም። አይዞ። ኧረ ምንም አይዞኝ የለውም። በመርዝ ጋር ዳቦ አስቀምጬላችኋለሁ። አንዴና ለመጨረሻ ጊዜ እገላገላችኋለሁ። እርግዝና ነው። እርግዝና ነው። የምን የተንኮል እጅ አለመሞትሽ እኮ ነው። እኔ እንደውም ትሞታለች ራብ ብዬ ጠብቄ ነበር። ጭራያ እርግዝና
በቲክቶክ ስሙ እፎይ በሚባል የምናውቀው ግለሰብ ለአንዳንድ ቃላት አጠቃቀሚ ትላልቅ ሰዎችና ህፃናት ሲሰሙት ለጆሮ ለመስማት ስለሚከብድ ለቃላት አጠቃቀሚ ይቅርታ ጠይቃለሁ፣ ከዛ ውጭ ያጠፋው ጥፋት የለኝም፣ ክርስትናን በግልጽ የሚሳደቡ አካላትም ይቅርታ እንዲጠይቁ ይደረግ ሲል መልእክቱን አስተላልፏል። ከጀለስ ብድር ከተበደርክ በኋላ እየደወለ አዛ ሲያደርግህ ስልክ ባለማንሳት ነው የምታወቀው። በነገራችን አንዳንድ ሰው ተደውሎ የሚቆጣኛል። ስልክ እኮ አታነሳም ሲልኝ፣ በነገራችን ላይ ቀይና አረንጓዴ ያለው መርጬ እንድነካ ቀይና አረንጓዴ ያለው መርጬ እንዳነሳ ነው። ይሄ አያስቅም። ብር አበድሩ የተባለ ሰው ያውቀዋል ማለት ነው። ብር አበድሩ ስልክ የማይነሳለት ሰው ያውቀዋል ስሜቱን። እንዲህ ውጋው ነው የሚያስብለው። እኔ አልስቅም በዚህ ለምለሙ ከአረንጓዴው ቦታ ኧረ ተው ተው እንጂ ምን አስበህ ምን አስበህ? ደረት ላይ ፀጉር ግድ ነው። ወንድ ልጅ ደግሞ ደረቱ ላይ ፀጉር ከሌለው ይባላል። እኛም አለን ትንሽ እንዴ። ግን በብዛት እዚህ ላይ ፀጉር የሌላቸው ሰው ፂምም የላቸው። ፂም ካለ ግዴታ ፀጉር አለ እዚህ ላይ። ሁለቱንም አይሆንማ። ፂምም ኖሮህ እዚህ ጋርም ሳይኖርህ አይቻልም። ስለዚህ ያለምንም አባት በለምለሙ ምን አትላለህ እንዴ? እንዲህ ደፋር ግድ ነው። ፀጉር ሲመጣ በቃ የሰውነት ፀጉርም ፂም ምናምን አንድ ላይ ነው። ፂም ተወዶ ሌላው ተጠልቶ ደግሞ አይቆርም። ሁሉንም ነው የምትቀበለው። በያ ወቸው ጉድ። እሺ ልንገርሽ፣ ስንተኛ ክፍል ነው? 6ኛ ክፍል ነው 7ኛ ክፍል ሰኔ 30 ቀን ነው ማለት ነው። ከዛ ትምህርት ቤት ሄድሽ። ከዛ ማዘር ምናምን ሁሉ ጊዜ ሰኔ 30 ቀን በቃ ከጠዋት ነው መነጫነጭ የምትጀምረው። በቃ ጥሩ ውጤት እንደማላመጣ ምናምን ታውቃለች። እሷ እንደምትፈልገው ማለት ነው። አብሬጅ ተማሪ ግን እሷ እንደምትፈልገው ምናምን ደረጃ ላይ ማለት ስም ያልተጠራልሽ እንዴ አልኩ እኔ ራሴ። ስንተኛ ላይ? ከኦል አንደኛ ወይ ከክፍል አንደኛ? ከኦል መሰለኝ ሁላ። ኧረ ለነግርሽ እኮ ነው ስሜ ተጠራልሽ። ላጥ እያልኩ ወጣሁ። ላጥ እያልኩ ሽልማቴን ተቀበል። ማዘር ገርሟታል እንዴ አለች። ገርሟታል። ከዛ ልክ ሎርድ አካባቢ ቆይ ተባለ። ቆይ የስም ስተት ስላለ ሎርድ ወርጃል። የስም ስተት ስላለ እየተጨበጨበልኝ ምናምን ይወጣል። ከዛ የስም ስተት ስላለ በረከት ሌላ የአባት ስም የተሳሳቱት መታ ሽልማት እንድትወስድ ምናምን ተባለ። ለሱ እየተጨበጨበለት እኔ ድጋሚ ወጥቼ መለስኩ ሽልማት። ለዳይሬክተሩ እንትን ሊወጥቼ ነው የመለስኩት። ቃል ያጣችሁ ማዘር እዚህም አይነት እንትን አለ። ኖርማል ነው። ኖርማል ነው አላለም። ኧረ ኖርማል አይደለም ብራዘር። ከዛ በኋላ እኮ ሙድ የሚያዝብህ እኮ ነው። ማዘርን ስታወት በቃ ተናዳ ወይ ሰድባህ ምናምን ትተዋለች። በቃ አንድ ቀን ነው ግማሽ ቀን ነው ቢበዛ ማለት ነው። አስበዋል። ያ ትምህርት ቤት ተማሪ ሁላ ላይ ሙድ ሲይዝብህ ማለት ነው። አይፈቱህም ደግሞ ትምህርት ቤት ውስጥ የሚያስጠላ ነገር የሆነ ነገር ከተያዘብህ አይፈቱህም። በኢየሱስ ስም እንደዚህ አይነት ውርደት ሳያጋጥም እንዲህ አያጋጥም ብራዘር።
ኖርማል ይላል ደግሞ። አረ ኖርማል አይደለም ይሄ፣ ኖርማል አይደለም እንዳታስበው። ሳሚዳንና አስገራሚ መልሶቹ ይላል። የሳሚዳን ኮሜንቶች እስቲ የሳሚዳን ኮሜንቶችን እስቲ ሳሚዳን ፖስቶች ላይ እሱ ኮሜንት የሚያደርገው እሱ ነው ብለን እንጠብቃለን። እንግዲህ ምክንያቱም ቬሪፋይድ የሆነ የፌስቡክ ገጹ ላይ ነው። ዝነኞች እንደዚህ ያደርጉም። አንዳንድ ደግሞ አሉ በጣም አክቲቭ የሆኑ ለምሳሌ ትዊተር ላይ እንደ ጀስቲን ቲምበርሌክ፣ ኪም ካርዳሽያን የመሳሰሉ ጄኒፈር ሎፔዝ እንደዚህ ቶሎ አክቲቭ የሆኑ የሚያደርጉ ሰዎች አሉ። እኛ ጋር ግን እንደዚህ አመሰግናለሁ እንዲህ ከማለት ውጪ ሌላ እንደዚህ መነጋገር ያለበት የለም። ግን የሳሚዳን ፖስቶች ላይ በጣም ብዙ ኮሜንቶች አሉ ደግሞ በጣም ያዝናሉ ያሳቁኛሉና አሁን አንዱ ምን ብሎ ኮሜንት አደረገ? ሳሚሻ ጸጉርሽ እየሸሸ ነው ምን ፈርቶ ነው አለው። ከዛ ሳሚዳን እንግዲህ ሳሚዳን ቬሪፋይድ የሆነ አካውንቱ ነው ፊትህን ነው ምንም ሳይመስል በሰፈር ውስጥ እንቆማለን። ከዛ ላይ ደግሞ ኮንሰርት አዘጋጅተው ነበርና ከዛ እዛ ላይ የጻፈው ላይ ፖስት የተደረገ ነው። አንዱ ምን አደረገ? ቃል አንመጣም ቢኮዝ ከቃል እስከ ባህል ሄደናል ይላል። ከዛ ሳሚዳን ገባና አረ እንደዚህ አይምሮ የሚነካ ንግግርሽ አይወጣሽ ማል ብስለት እየታየብሽ እኮ ነው አለ። ደግሞ ሲጀፍራይቶ ይሄ ንቀት ነው ብሎ ኑሮ ጭራሽ ከዚህ ይባስ አለ። ከዛ እሱ ገባና እስኪ ያናገር ነው ማል አትሊስት የዛሬን እንዲፈቅዳል መላው ቢኖረኝ በጭራሽ አያመልጠኝም ነበር ሲል ይፈለጣማል ሰፈር ላይ ያለው ሱቅ ለዚህ ቀን ያለው ለመቼ ነው ለማሪኞቹ ራሱ ነው። ብዙ ምግብ ያጡ ሰዎች ባሉበት ሁኔታ ምን አይነት ህሊና ነው ስለ ጭፈራ የሚያስበው ሲል አለ የሆነ ህሊና። እኔ ራሱ እሱ ህሊና አይመቸኝም አልመጣም ለማለት እኛ የምታገረጭን ግን አቦታያ ብሏል። ይሄ ከአድዋ በዓል ጋር ጊዜ እሱ ሲሮጥ ፖስት ያደረገው ቪዲዮ ነበር ሁላችንም የምናስታውሰው። ሳሚሻ አንተ ባለህበት ዙሪያ ሩጫ አይጠፋም፣ እኔ ደግሞ አሁን ላይ ልቤን ይደክመኛል፣ መሮጥ አልችልም እርድናዬ አለ። ከዛ አቦታውና እና ያው ከመጡም መጭ ነው አድዋን ከጂም እያሳለፈ ነውና አድዋ በጂም ብሎ ፖስት አድርጓልና እዛ ላይ ኮሜንቱ ላይ ገብቶ ምን ይላል? እባክዎትን አሰልቺ መልእክቶን እዚህ አይለጥፉ፣ አዳዲስ ጭዌ ብቻ ይፈቀዳል፣ በመልስ ምቱ እየዞሩ አያለቃቅሱ። ሳሚዳን በሙዚቃ ሙሉ ነው፣ በህይወት ሙሉ ለመሆን የሆነ ክለብ መደገፍ አቆማለሁ። ያው የአርሰናል ደጋፊ ነው። አንቺ የቅኔ ምጡቅ የአድዋ በዓል ቀን አለ። በዛን ቀን መቀለድ የማይመቸኝ የሞቱና የተጎዱ ስላሉ በእነሱ መቀለድ ስለሚሆንብኝ ነው እንጂ ጭዌውን እንኳን ለኛ ታዩ። ስለዚህ ይሄንን መልስ ፍለጋ ይመስላል በጣም ብዙ ኮሜንቶችን ፖስት ያደርጋሉና ልጆች ኧረ ቆይ እስቲ ሌላም ቪዲዮ አለ። ቆይ እስቲ ሳሚዳን አልተቻለም እኮ የሚመልሳቸው መልሶች እቺ ማን ደግሞ አጠፋም ኮሜንት ውስጥ ጽሑፍ ውስጥ ማንን ማስቆም እንዳለብን ታውቃላችሁ? ሳሚዳን ይሄንን አብቡት ድጋሚ ልሮጪ ነው አቀየው ብላ ኮመንት የኔ ትኩረት መቼስ ከአንዳንድ ቦታ ይከናል። ኧረ በስመ አብ ሳሚዳን ወይ ሳሚሻ ፀጉርሽ እየሸሸ ነው ምን ፈርቶ ነው ይላል። ፊት ነው እዛች ልጅታ ምንም ሳይመስል ሰፈር ውስጥ እንጎማለን ታስፈራለህ እኮ። ኧረ ሳሚዳን እችንም ያ ሞት በስንት ጣዕሙ ያንተን ዘፈን ከምሰማ ይላል። የኮመት ለማንቀብር ነው እንጂ አሁን ሳለሽ ብለሽ አለው ብለሽ የቆመን ስለማንቀብር ነው እንጂ አለ። እስቲ ወንድ ነኝ የምትሉ ይሉና ኮሜንት አድርጉ። እስቲ ወንድ ነኝ ያላችሁ ከባድ ነው። ሳሚዳን ከባድ ነው። ወይ ፈጣሪ። ዛቷን ፓስተር ስርቆት ሲጀምር ተሰማ የሚባል ሰው እዚህ ቤት አለ። ተሰማ
ተሴ አቤት ተሴ አቤት ተሴ አቤት ተሴ አቤት ተሴ አቤት ታይ 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 ምን መንፈስ ነው አንተ ጋር ያለው? ልክ ነው? አዎ ተሴ አቤት ተሴ አቤት ለኔ ምንም የነገርከኝ ነገር ምንም አይነት ነገር አብረንም ሻይ ቡና አላለ ምንም ማን ነው እየጨቀጨቀ ያለው እዚህ እየደወለ? የሆነ ሰው አለ ወግቼዋለሁ። እንዲህ እየሳክ ዘመን ይለቅ። ምን አይነት ሰው ነው? ከአገልግሎት መስጫ ክልል ውጭ አደረኩት። አሜን። ከገባችሁ አሜን በሉ። እንዴ ረፊ በሏት፣ ጨምሩላት። ይኸው እግዚአብሔር የቀባይ ምስክር ወይ ወደዛኛው እንዳትሆን ወደ ባሏ ወይ እዚህ ጋር ተረጋግታ ሰው ሁሉ አውቆላት እንዳትኖር ወደዛ ጋር እናታን ገብቶሻል። ስለዚህ ንዝንዝ እውነት ነው። እግዚአብሔር ሴት ጭቅጭቅ ልምጣ ይላል። እውነት ነው። አለቀራ እውነት ነው። ወግቼ ይላታል። እስቲ የመጨረሻው ድምጽ ምንድን ነው? እውነት ነው። አለቀራ እውነት ነው። ወግቼ ይላታል። እቺ ሴትዮ ግን ብታወጣ ምን አይነት ድምፅ ነው ብታወጣው? ወግቼዋለሁ በቃ ለጌታ ክብር ምናምን እኔ ትመቸኛለች። እዚህ ቀንጨብጨብ አድርገው ቢለቋትን ቪዲዮዎች የእሷ ከመጣልኝ አላሳልፈውም በቃ ማለት ነው። ይመችሽ፣ ለማንኛውም ይመችሽ። እንግዲህ ቤተሰቦቼ እንዲህ እያልን መጨረሻው ላይ ደርሰናል። እስካሁን ባያችኋቸው ቪዲዮዎች ተዝናንታችሁበታል ብዬ አስባለሁ። እንግዲህ ላይክ እና ሰብስክራይቤንም እንዳረሳችሁብኝ ተስፋ አደርጋለሁ። ግን ምናልባት እስካሁን ካላረጋችሁና ከረሳችሁት አሁን እንድታረጉልኝ በአክብሮት ልጠይቃችሁ። በሌላ ቪዲዮዎች እስከምንገናኝ ሰላም ቆዩልኝ። በያላችሁበት ወዳችኋለሁ። ቻው